ክብር ለጌታ ለኢየሱስ ክርስቶስ ይሁን ከዘላለም እስከ ዘላለም። ኢየሱስ ይባረክ። ቃልም ሥጋ ሆነ በሚል አርዕስት የእግዚአብሔር ቃል እንማራለን። ዘዳግም 6 ከ4 እስከ 9 ያለው የእግዚአብሔር ቃል ለሰከንድ እንኳን ሳንዘነጋ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 3 እናነባለን። ለምንድነው ዘዳግም ምዕራፍ 6 ቁጥር 4ን ሳንዘነጋ ያልኩት? ኢየሱስ ክርስቶስ ይህንን የመጽሐፍ ቅዱስ ክፍል በአዲስ ኪዳን ጠቅሶ አንድ በጣም ወሳኝ የሆነ ትምህርት አስተምሯል። እሱም ምንድነው? ይሄ ትእዛዝ ክብር ለጌታ ለኢየሱስ ክርስቶስ ይሁን ከዘላለም እስከ ዘላለም። ኢየሱስ ይባረክ። ቃልም ሥጋ ሆነ በሚል አርዕስት የእግዚአብሔር ቃል እንማራለን። ዘዳግም 6 ከ4 እስከ 9 ያለው የእግዚአብሔር ቃል ለሰከንድ እንኳን ሳንዘነጋ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 3 እናነባለን። ለምንድነው ዘዳግም ምዕራፍ 6 ቁጥር 4ን ሳንዘነጋ ያልኩት? ኢየሱስ ክርስቶስ ይህንን የመጽሐፍ ቅዱስ ክፍል በአዲስ ኪዳን ጠቅሶ አንድ በጣም ወሳኝ የሆነ ትምህርት አስተምሯል። እሱም ምንድነው? ይሄ ትእዛዝ ከትእዛዛት ሁሉ ፊተኛ ትእዛዝ ነው ብሏል። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክን እግዚአብሔርን በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ኃይልህ ውደድ። እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ለልጆችህም አስተምረው፣ በቤትህም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወተው። በእጅህም ምልክት አድርገህ እሰረው፣ በዓይኖችህም መካከል እንደ ክታብ ይሁንልህ። በቤትህም መቃኖች በደጃፍህም በሮች ላይ ጻፈው። ይሄ ትእዛዝ ከትእዛዛት ሁሉ ፊተኛ ነው፣ ወይም ደግሞ የመጀመሪያ ነው፣ ከላይ ነው። ስለዚህ ትእዛዛት ሁሉ በዚህ በመጽሐፍ ቅዱስ ውስጥ ያሉ ትእዛዛት በሞላ በዚህ ትእዛዝ ስር ነው መዋል ያለባቸው። ማንኛውም አይነት የመጽሐፍ ቅዱስ ክፍል ከዚህ ትእዛዝ ስር ተስተካክሎ መቀመጥ አለበት። ተስተካክሎ መቀመጥ አለበት ማለት ምን ማለት ነው? ለምሳሌ እዚህ ጋር 2 ወረቀቶች አሉኝ። አንድ እዚህ ጋር አለኝ፣ ሌላ ደግሞ ከሱ የሚያንስ ይሄኛው አለ። ይሄንን ወረቀት አሁን የያዝኩትን ይሄ ከላይ መሆን አለበት ከተባለ እንደዚህ ማስቀመጥ አልችልም። ልክ አይደለም፣ ተዛንፏል። ወረቀቱ በስቶ አይደለም፣ ግን አንዳንድ ጊዜ በችኮላም በምንም ሊሆን ይችላል፣ እንደዚህ ሊቀመጥ ይችላል። መሆን ያለበት በትክክል እዚህ ስር ነው መዋል ያለበት። ድንገት ከዚህ ሳይዝ የበለጠ ከዚህ መጠን የበለጠ ቢገኝስ ቢባል አይ የለም። ለምን? ከትእዛዝ ሁሉ ፊተኛ ተብሎ ተነግሯል። የትኛውም ትእዛዝ ይሄን ትእዛዝ ሊበልጥ አይችልም። ስለዚህ ይሄኛውንም አሁን ባመጣው ከዚህ ስር ሳስቀምጠው እንደዚህ ማድረግ አልችልም። ይሄ ስህተት ነው። ከዚህ ስር በትክክል እንደዚህ ተስተካክሎ ገባበል ተብሎ መቀመጥ አለበት። ስለዚህ እያንዳንዱን በመጽሐፍ ቅዱስ ላይ የምናየውን ቃል በዚህ ውስጥ አልፈን ነው የምናየው ማለት ነው። በመጀመሪያው ትእዛዝ አልፈን ነው የምናየው። ስለዚህ ዘዳግም 6:4 ለአንድ ደቂቃ እንኳን ሳይዘነጋ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እናነባለን። ሳይዘነጋ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም። እዚህ ጋር አሁን እግዚአብሔር የሚለውን ስናይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ሲለን ዘዳግም 6:4 ቶሎ መምጣት አለበት። በእግዚአብሔር ዘንድ ነበረ። በየትኛው እግዚአብሔር? በአንዱ እግዚአብሔር። ቃልም እግዚአብሔር ነበረ። ስለዚህ የትኛው እግዚአብሔር? የዘዳግም 6:4ቱ እግዚአብሔር። ሌላ ሊታሰብ አይችልም፣ ሌላ ሊጠበቅ አይችልም። እስራኤላውያኖች በሕይወታቸው ዘመን አሁን ቅድም ቃሉን እንዳነበብ ነው በጣም ብዙ ጊዜ ደጋግመው ሲሉት ነው የኖሩት። ሲቀመጡም ወሬያቸው እሱ ነው፣ ሲተኙም ወሬያቸው እሱ ነው፣ ለልጆቻቸውም የሚያስተምሩት እሱኑ ነው።
በራቸው ላይ የተጻፈው ነገር እሱ ነው። ውጭው በር ላይም የተጻፈው እሱ ነው። እጃቸው ላይም የታሰረው በዓይኖች መካከል እንደ ክታብ ይሁንልህም የተባሉት እሱኑ ነው። በልብህ ያዝ የተባሉትም እሱን ነው። በፍጹም ነፍስህ በፍጹም ኃይልህ በፍጹም ልብህ የተባሉትም እሱኑ ነው። ስለዚህ እድሜ ልካቸውን ይህንን ቃል ሲሉት ኖረዋል። ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኤሃድ። እድሜ ልክ ጠዋት ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኤሃድ፣ ማታ ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኤሃድ። ለልጆቻቸው ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኤሃድ። እጃቸው ላይ ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኤሃድ። ፍጹም ነፍሳቸው ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኤሃድ። በፍጹም ልባቸው ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኤሃድ። ሌላ ቋንቋ ሌላ ንግግር የለም። ይሄ የእስራኤል አምላክ ቃልና መንፈስ ነው። ይሄ የእስራኤል አምላክ ምንድነው? ቃልና መንፈስ ነው። ይሄ ቃልና መንፈስ ማለት ምን ማለት እንደሆነ ምሳሌ ልስጥ። ሰው ስጋና ነፍስ ነው። ሰው የሚባለው ነገር ከሁለቱ አንዱን ካጣ እዚህ ምድር ላይ የመኖር እድል የለውም። ቤትን ደግሞ ቤት የሚያሰኙ ሶስት ዋና መሰረታዊ የሆኑ ነገሮች አሉ። እነርሱም መሰረቱ ግድግዳውና ጣራው ነው። አንዱን ከዛ ከቤቱ አንዱን ክፍል አንስቶ ወደ ሌላ ቦታ ከተወሰደ ቤት መሆኑ ይቀራል። ስለዚህ የእስራኤላውያኖች አምላክ ዘዳግም 6:4 ላይ ሲነገራቸው እንዲህ እንደነበረ ያውቃሉ። ለምን? በዘፍጥረት ምዕራፍ 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ሰፎ ነበር፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። ይሄንን ቃል ያውቁታል እነሱ። በረሺት በራ ኤሎሂም את השמיים ואת הארץ והארץ הייתה תוהו ובוהו וחושך על פני תהום ורוח אלוהים מרחפת על פני המים ይላል። ምን ማለት ነው? እዛ ጋር በሩዋህ ኤሎሂም የእግዚአብሔር ሩዋህ መንፈሱ በውሃ ላይ ሰፎ ነበር የሚለውን ከዘዳግም 6:4 በፊት ሰምተዋል። ቁጥር 3 ላይ ወዮሜር ኤሎሂም የሂኦር ወሂኦር ይላል። ብርሃን ይሁን አለ እግዚአብሔር፣ ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር መንፈሱም ነበረ፣ ቃሉም ነበረ። ይሄንን ያውቃሉ። ይሄንን የምታውቁ እናንተ እስራኤላውያኖች አምላካቸው እግዚአብሔር አንድ እግዚአብሔር ነው ተባለ። በአዲስ ኪዳን ላይ ዮሐንስ አሁን እዚህ ዮሐንስ ወንጌልን ስናነብ ዮሐንስ ይሄንን ነገር ያውቃል ጠንቅቆ ስለሚያውቅ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። በግሪኩ ላይ እግዚአብሔርም ቃል ነበረ ነው የሚለው። ካይቲዮስ ኢን ሆሎጎስ ነው የሚለው። እግዚአብሔር ቃል ነበረ። እዚህ ጋር ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እግዚአብሔር ቃል ነበረ ብሎ ዮሐንስ ምዕራፍ 4 ቁጥር 24 ላይ ደግሞ ምን ብሎ ጻፈ? እግዚአብሔር መንፈስ ነው አለ። በሚያስፈልገው ቦታ ላይ እግዚአብሔር በሚፈልግበት ቦታ መንፈስ ነው ሊባል ይችላል፣ ወይ ደግሞ በሌላ ቦታ ቃል ነው ሊባል ይችላል። ግን እግዚአብሔር ስናየው ቃል እና መንፈስ ነው ማለት ነው። ሁለቱም ዮሐንስ ወንጌል ላይ የምናገኛቸው ጥቅሶች ናቸው። ዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር፣ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ይላል። ቁጥር 11 የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ስጋ ሆነ፣ ጸጋና እውነትንም ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። እስቲ
አሁን እግዚአብሔር እዚህ ጋር ቁጥር 9 ላይ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር የሚል ቃል አጽፏል በዮሐንስ። ይሄንን ለሰው ሁሉ የሚያበራው እውነተኛው ብርሃን የተባለው እንዴት ነው? አሁን ፀሐይን ስናይ ብርሃን ይበራል። ብርሃን እየበራ እያለ እኛ በፀሐይ ውስጥ መመላለስ እንችላለን። ልብስ አጥበን ማስጣት እንችላለን። ፀሐይ መሞቅ እንችላለን። እና እኛ ጋር የሚደርሰው የፀሐይ ብርሃን ነው ማለት ይቻላል። ወይም ደግሞ ፀሐይ ናት ማለትም ይቻላል። እንደ ሁኔታው ነው ንግግሩ የሚለዋወጠው። እንዲህም ተናገርን እንዲያ ግን ፀሐይ አንድ ነች። ዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ ይሄን ጥቅስ በተክስ እንደማስረጃ ኢየሱስ ክርስቶስ ከስጋ የተወለደ ስጋ ነው አለ። ቅድም ሰው ምንድነው ብለናል? ስጋና መንፈስ ነው ብለናል። ግን እዚህ ጋር ኢየሱስ ክርስቶስ ከስጋ የተወለደ ስጋ ነው አለ። ይህ ማለት መንፈስ አይደለም ማለት አይደለም። ከመንፈስ የተወለደ አለ ደግሞ ቀጠለና መንፈስ ነው አለ። ይህም ማለት ደግሞ መንፈስ ነው የተባለው ሰው ስጋ የለውም ማለት አይደለም። ስጋ ያለው ሰው መንፈስ የለውም ማለት አይደለም። መንፈስ ነው የተባለውም ሰው ደግሞ ስጋ የለውም ማለት አይደለም። እዛ ጋር ሊነገር የተፈለገው ከስጋ የተወለደ ከመጀመሪያው ልደት የተወለደ በዛ በመጀመሪያው ልደት ባልተለወጠ ህይወት ስለሚኖር ስጋ ነው ተባለ። ይህ ሲባል ግን ሙሉ ለሙሉ ያ ሰው ስጋ ነው ማለት አይደለም። ከመንፈስ የተወለደው ደግሞ መንፈስ ነው ሲባል ያንን ትርጉም ሰዎች አዛብተው መንፈስ ነን ብለው በቦክስ የተመቱ ሰዎች አሉ። መንፈስ ነህ? አዎ እሺ፣ መንፈስ እንግዲህ ስጋና አጥንት የለውም እስቲ ልሞክር ብሎ ሰው ሰንዝሮ የመታቸው ሰዎች አሉ። ከዛ በኋላ መንፈስ አለመሆናቸው ተረጋገጠ። እና ስጋ አለ፣ ግን እዛ ቦታ ሊነገር የተፈለገው ከመንፈስ ስለመወለዱ ነው። ያኛው ደግሞ ከመንፈስ ስላለመወለዱ የሚነገር ነው ማለት ነው። እና አሁን እግዚአብሔር ብርሃን ነው፣ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር ሲል ምን ማለት እንደሆነ በእግዚአብሔር ቃል እናያለን። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህቺ ናት። እግዚአብሔር ምንድነው? እግዚአብሔር ብርሃን ነው። በእግዚአብሔርና በእግዚአብሔር ብርሃን መካከል ያለው ልዩነት ምንድነው? መጽሐፍ ቅዱስ እግዚአብሔር ብርሃን ነው አለ። መዝሙረ ዳዊት 27 ቁጥር 1 ደግሞ ምን ይላል? እግዚአብሔር ብርሃኔና መድኃኒቴ ነው ይላል። ስለዚህ እግዚአብሔር አሁን ምንድነው? ብርሃን ነው። ነገር ግን ኢሳይያስ 60 ቁጥር 19 ላይ ደግሞ ከዚህ በኋላ እግዚአብሔር የዘላለም ብርሃንሽ አምላክሽም ክብርሽ ይሆናል ይላል። እዛ ጋር እግዚአብሔር ብርሃኔ ነው፣ እግዚአብሔር ብርሃን ነው የሚል ነገር አየንና እዚህ ኢሳይያስ ላይ ደግሞ እግዚአብሔር ብርሃን ይሆናል ይቀጥልና ምን ይላል? ፀሐይ በቀን ብርሃንም አይሆንልሽም፣ የጨረቃም ብርሃን በሌሊት አይበራልሽም። ቁጥር 20 እግዚአብሔር የዘላለም ብርሃንሽ ይሆናል፣ እግዚአብሔር የዘላለም ብርሃንሽ ይሆናልና። ሚክያስም ምዕራፍ 7 ቁጥር 8 ላይ ምን ብሏል? ጠላቴ ሆይ በወድቅ እነሳለሁና በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛል። እግዚአብሔር ብርሃን ነው፣ እግዚአብሔር ብርሃን ይሆናል። መዝሙር 90 ቁጥር 17 የአምላካችን የእግዚአብሔር ብርሃን በላያችን ይሁን። የአምላካችን የእግዚአብሔር ብርሃን በላያችን ይሁን። እግዚአብሔር ብርሃን ነው፣ እግዚአብሔር ለብርሃን ይሆናል። የአምላካችን የእግዚአብሔር ብርሃን በላያችን ይሁን። የአምላካችን የእግዚአብሔር ብርሃንና እግዚአብሔር ምንድነው ልዩነቱ? ኢሳይያስ ምዕራፍ 2 ቁጥር 5ም እናንተ ያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንሂድ ይላል። በእግዚአብሔር ብርሃን እንሂድ ይላል እንጂ ተመልከቱ፣ በእግዚአብሔር እንሂድ አይልም። በምን እንሂድ ነው የሚለው? በእግዚአብሔር ብርሃን እንሂድ ይላል። ግን እግዚአብሔር ምንድነው? እግዚአብሔር ግን በምን እንሂድ ተባለ? በእግዚአብሔር ብርሃን። በእግዚአብሔር ብርሃን
እንሂድ አለ። ቀጥሎ ደግሞ ሌላ የሚገርም ነገር እናያለን ዳንኤል ላይ። አሁን ይሄ ብርሃን የሆነ እግዚአብሔር ብርሃን ይሆናል የተባለ እግዚአብሔር ብርሃን ያለው እግዚአብሔር የእግዚአብሔር ብርሃን የተባለለት እግዚአብሔር በዳንኤል ምዕራፍ 2 ቁጥር 20 ላይ ደግሞ ዳንኤል ተናገረ እንዲህም አለ ጥበብና ኃይል ለእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን ይለውጣል፣ ነገስታትን ያፈልሳል፣ ነገስታትንም ያስነሳል። ጥበብን ለጠቢባን ዕውቀትንም ላስተዋዮች ይሰጣል። የጠለቀውንና የተሰወረውን ይገልጣል፣ በጨለማ ያለውንም ያውቃል። ብርሃንም ከእርሱ ጋር ነው። ብርሃን የት ነው? እግዚአብሔር ምን አለው? እግዚአብሔር ምንድነው? ከእርሱ ጋር ምን አለ? ለምን ይሆናል? ብርሃን ይሆናል። ይሄ ሁሉ ራሱ እግዚአብሔር፣ ይሄን ሁሉ ራሱ እግዚአብሔር። ክብር ለኢየሱስ ክርስቶስ ይሁን። ከራሱ አሁን እንደዚህ የተባለው እግዚአብሔር ከራሱ ስለሚበራ ነው። እግዚአብሔር ሲበራ ምንድነው? እግዚአብሔር ብርሃን ነው። እኛ በምን እናያለን? በእግዚአብሔር ብርሃን እናያለን። ምንድነው? እግዚአብሔር ብርሃን ነው። ለኛ ምን ሆነልን? ብርሃን ሆነልን። ምን አለ ከሱ ጋራ? ብርሃን አለ። ቆይ ብርሃን አለ ማለት እግዚአብሔር አጠገብ እግዚአብሔር ራሱ ብርሃን ነው ብሎን እያለ እንደገና ሌላ ብርሃን አጠገቡ ቁጭ ብሏል ማለት አይደለም። ለማንኛውም ብርሃን አያስፈልገው። ብርሃን የሚያስፈልገው ለጨለመበት ነው። ፀሐይ ብርሃን ትፈልጋለች? እነዚህ እንኳን አይፈልጉም ብርሃን ማለት እነሱ የተፈጠሩት ለማብራት ነው እንጂ እነሱ ላይ እንዲበራባቸው አይደለም። እግዚአብሔር ከእግዚአብሔር ጋር ብርሃን አለ ማለት ራሱ እግዚአብሔር ብርሃን ነው። እግዚአብሔር አምላኬ ጨለማዬን ያበራል። በራሱ በዚህ ጊዜ እንዲህ ይላልው እግዚአብሔር አምላኬ ጨለማዬን አበራ። እግዚአብሔር አምላክ ነው። ለኛም እግዚአብሔር ምንድነው? አሁን ብርሃን ነው ስንል አምላክነቱ አልተረሳም። አምላክ የሆነ ብርሃን አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እርሱ የተባለው አሁን አብ ነው። እዚህ ጋር ልብ አድርጉ። የት ይኖራል ተባለ? የት ነው ያለው? እርሱ በብርሃን እንዳለ የት ነው ያለው? በብርሃን ነው ያለው። ያዕቆብ ምዕራፍ 1 ቁጥር 16 ላይ የተወደዳችሁ ወንድሞች ሆይ አትሳቱ፣ በጎ ስጦታ ቁጥር 17 በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ከላይ ይወርዳል። ምንድነው አለ ይሄ የመጽሐፍ ቅዱስ ክፍል? የብርሃናት እግዚአብሔር ምንድነው? እግዚአብሔር ብርሃን ነው። እንደገና የብርሃናት አባት ነው። እሱ ብርሃን ነው። እሱ ራሱ ደግሞ ምንድነው? አባት ነው። የምን አባት? የብርሃናት አባት። እሱ ምንድነው? አባት። እሱስ ራሱ እሱማ ብርሃን ነው። ምን አለው? ብርሃን አለው። የምን ብርሃን? የእግዚአብሔር ብርሃን። እንዴት? ሲበራ። እሱ ሲበራ የእግዚአብሔር ብርሃን ይባላል። እሱ ራሱ ብርሃን ነው። እርሱ ከእርሱ ጋራ ብርሃን አለ። እርሱ በብርሃን አለ። እርሱ ብርሃን አለው። እሱ ራሱ ብርሃን ነው። እርሱ የብርሃናት አባት ነው። እርሱ ኢየሱስ ክርስቶስ ብቻ ነው ስሙ ያሁን የተነጋገርነው እሱ ኢየሱስ ነው። ማስረጃ ምዕራፍ 2 ቁጥር 32 ሉቃስ ይህም ለሕዝብ ሁሉን የሚገልጥ ብርሃን ለሕዝብም ለእስራኤል ክብር ነው። ስንቱን የሚገልጥ ብርሃን? ኢየሱስ ክርስቶስ ትልቅነቱ ተወዳዳሪ የሌለው የሚሆነው በምንድነው? ሁሉን የሚገልጥ ብርሃን። ኢየሱስ ሲበራ መግለጥንም መብራትንም ሁለቱንም በአንድ ጊዜ ማካሄድ ይችላል። ስለዚህ ሁሉን የሚገልጥ ብርሃን ነው አለ ሉቃስ። እሺ ዮሐንስ ወንጌል ምዕራፍ 12 ቁጥር 36 ደግሞ የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃኑ እመኑ አላቸው። የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃኑ እመኑ አላቸው። ማን ነው ይሄ ብርሃን? የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃኑ እመኑ አላቸው።
ዮሐንስ 8:12 ደግሞም ኢየሱስ እኔ የዓለም ብርሃን ነኝ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። አንደኛ ተሰሎንቄ 5:5 ሁላችሁ የብርሃን ልጆች የቀን ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም። መጀመሪያ አንድ ትምህርት አስተማረ ጌታ ኢየሱስ። የብርሃን ልጆች መሆን ትፈልጋላችሁ አለ። እምትፈልጉ ከሆነ በብርሃን ሳለላችሁ በብርሃኑ ተመላለሱ አለ። በኋላ ማን ነው ብርሃን የሚል ጥያቄ ስለሚነሳ እኔ የዓለም ብርሃን ነኝ አለ። ሐዋርያው ጳውሎስ ደግሞ ለተሰሎንቄ ሰዎች ሲጽፍ ምን አለ? እናንተ የብርሃን ልጆች ናችሁ አለ። የማን ልጆች ናችሁ? ማን ነው ብርሃን? እሱ እውነተኛ ብርሃን። እሱ ምን አይነት ብርሃን ነው? እውነተኛ ብርሃን። እውነተኛ ብርሃን ነው። ምናልባት ኢየሱስ ክርስቶስን እና እግዚአብሔር የተለያዩ ናቸው የሚል ሐሳብ ሰዎች ቢያነሱ ምንድነው በጣም የሚገርመው የሚፈጠረው ታሪክ መሰላችሁ? አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ቀድም ያየነው አለ። እንደገና ዮሐንስ ወንጌል ምዕራፍ 1 ቁጥር 9 ያየነው ቃል አለ። የተለያዩ ናቸው ተብሎ ቢታሰብ አንደኛ ዮሐንስ ምዕራፍ 1 ቁጥር 5 እግዚአብሔር ብርሃን ነው ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 9 ግን እውነተኛ ብርሃን ይላል። ስለዚህ ማን ይበልጣል? እውነተኛ ይበልጣል። ከብርሃንና ከእውነተኛ ብርሃን ማን ይበልጣል? ግን እግዚአብሔር ይመስገን ዘዳግም 6:4 ምን ይላል? አንድ ነው ያለው እውነተኛም ብርሃንም የሆነ አንድ እንጂ ሌላ የለም። እሱ ብርሃን ነው። እሱ ለኛ በራልን አምላካችን ነው። የፀሐይ ብርሃን ከፀሐይ በምንድነው የሚለየው? እሺ የፀሐይን ብርሃንን ለብቻው ወስደን ፀሐይን እንተዋት እስቲ አለች። ፀሐይን ደግሞ እናንሳና ብርሃኑን ብቻ አንቶ አለ። በቃ አንድ አምላክ ይሄ ነው። እግዚአብሔር መንፈስ ነው፣ ቃልም ነው። ቃሉ እየተናገረ የፈጠረበት ነው። መንፈሱ ሰማይና ምድርን የሞላበት ነው። ስለዚህ እግዚአብሔር ቃሉን ሥጋ አደረገ ማለት አንድ የሆነ ለውጥ ተፈጠረ ማለት አይደለም። አንድ ምሳሌ ልስጣችሁ። አንድ ሕፃን እንደዚህ ውሃ በራሱ መጠጣት የማይችል ሕፃን ልጅ ውሃ ጠምቶታል። አባት አለ፣ ቧንቧ አለ እና ቧንቧው ውሃ አለው። አባትየው ግን ማጠጣት ይፈልጋል። መጠጫ ግን ጣሳ የለም ወይ ብርጭቆ የለም። ስለዚህ ልጁ በጥም ይሙትበት ወይስ ምን ያርግ? ምንም ዘዴ የለም። ምንድነው ዘዴው? አያችሁ መጽሐፍ ቅዱስ ምን አለ መሰላችሁ? ሰውም እንደሌለ አየ፣ ተረዳ፣ ተደነቀ። ስለዚህ የገዛ ክንዱ መድኃኒት አመጣለት ይላል። አሁን ምንድነው አባትየው ያደረገው መሰላችሁ? ቀላል ነገር ነው ያደረገው። ድሮ የነበረውን እጁን መጠጫ አረገው። ከዛ በኋላ ተጠምቶ ያለውን ልጁን አጠጣ። ሕይወትን ጥማትን ለማራቅ ከሰው ችግርን ለማራቅ መፍትሄው ምን ሆነ? እጁ ሆነ። እጁ መጠጫ ሆነለት። እሺ እጁ ላይ ምን ተፈጠረ? ምንም። እኔ እግዚአብሔር አለ አልለወጥም። እኔ እግዚአብሔር አልለወጥም። አሁን ያ እጁ ልብ አድርጉ። አሁን እግዚአብሔር በልጁ ነው ያዳነን። ልክ ነው። አባትየው ልጁን በምንድን ነው ያጠጣው? በእጁ ነው ያጠጣው። አሁን እጁን ምን አደረገው? መጠጫ አደረገው አይደለ? እግዚአብሔር ቃሉን ምን አደረገ? ሥጋ አደረገ። ሰውየው እጁን ነው እንጂ መጠጫ ያደረገው ራሱ አይደለም። መጠጫ የሆነ ኩባያ አልሆነም። ሙሉ ለሙሉ ጠቅላላ መጠጫ አልሆነም። ምንድነው የሆነው? እጁን ነው መጠጫ ያደረገው። ስለዚህ ፈውስ ትፈልጋላችሁ? እጁ ነው። መድኃኒት ትፈልጋላችሁ? እጁ ነው። ምህረት ትፈልጋላችሁ? እጁ ነው። እግዚአብሔር ክንዱን ዘረጋልን። አንድ አምላክ የማይለወጥ
አባትየው ሁለት አባት አልሆነም፣ ሁለት ሰው አልሆነም፣ ሁለት የሚባል ቋንቋ የለም። ዘዳግም 6:4 ግን ምንም አላደረገም ማለት ነው። አድርጓል። ምን መጠጫ አድርጓል። እጁ ግን ምን ሆነ? ምንም። የማይለወጥ አምላክ፣ ሁሉን የሚለውጥ አምላክ እኛን ለማዳን ክንዱን ዘረጋልን። መዝሙረ ዳዊት 62 ቁጥር 7 ቁጥር 6 ጀምረን አንብብ። 62:6 እርሱ አምላኬ መድኃኒቴም ነውና እርሱ መጠጊያዬ ነው አልታወክም። መድኃኒቴና ክብሬ በእግዚአብሔር ነው። እርሱ ምንድነው? አምላኬ መድኃኒቴም ነው። አምላኬ መድኃኒቴም ነው። 68 ቁጥር 19 እግዚአብሔር አምላክ ብሩክ ነው። እግዚአብሔር በየዕለቱ ብሩክ ነው። የመድኃኒታችን አምላክ ይረዳናል። እግዚአብሔር ምኔ ነው? አምላኬ መድኃኒቴ ነው። እግዚአብሔር ምናችን ነው? የመድኃኒታችን አምላክ። አምላኬ ምኔ ነው? እሱ ደግሞ ምንድነው? የመድኃኒታችን አምላክ ነው። የጌታ የኢየሱስ ክርስቶስ አምላክና አባት ለዘላለም ይባረክ። ይሄን በደንብ አድርገን እናያለን። መዝሙረ ዳዊት 25 ቁጥር 5 መድኃኒት ነው፣ እንደገና ደግሞ የመድኃኒቴ አምላክ ነው። አንተ የመድኃኒቴ አምላክ ነህና በእውነትህ ምራኝ አስተምረኝም፣ ቀኑን ሁሉ አንተን ተስፋ አድርጌያለሁ። የመድኃኒቴ አምላክ ነህና። መዝሙር 85 ቁጥር 4 የመድኃኒታችን አምላክ ሆይ፣ የመድኃኒቴ አምላክ የመድኃኒታችን አምላክ። መዝሙር 27 ቁጥር 9 ፊትህን ከእኔ አትሰውር፣ ተቆጥተህ ከባሪያ ፈቀቅ አትበል፣ ረዳት ሁነኝ አትጣለኝም፣ የመድኃኒቴ አምላክ ሆይ አትተወኝ። እሺ አሁን የመድኃኒቴ አምላክ የመድኃኒታችን አምላክ የመድኃኒቴ አምላክ የሚል ቃል ነው ያየነው። 44:4 ላይ ደግሞ አምላኬና ንጉሴ አንተ ነህ፣ ለያዕቆብ መድኃኒትን እዘዝ። 111:9 መድኃኒትንም ለሕዝቡ ሰደደ። መድኃኒትን እዘዝ፣ መድኃኒትን ለሕዝቡ ሰደደ። ኢሳይያስ 19:20 ይህም ለሰራዊት ጌታ ለእግዚአብሔር በግብጽ ምድር ምልክትና ምስክር ይሆናል፣ ከሚያስጨንቋቸውም የተነሳ ወደ እግዚአብሔር ይጮሃሉና እርሱም መድኃኒትንና ኃይልን ሰድዶ ያድናቸዋል። ተመልከቱ። አሁን የመድኃኒቴ አምላክ የመድኃኒታችን አምላክ የመድኃኒቴ አምላክ አለና ጸሎት ላይ ደግሞ ምን አለ? መድኃኒትን እዘዝ፣ መድኃኒትን ለሕዝቡ ሰደደ፣ መድኃኒትና ኃይል ሰደደላቸው። አንደኛ ዮሐንስ 4:14 እኛም አይተናል፣ አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። የጸሎቱ መልስ ነው። መድኃኒት ስደድልን፣ መድኃኒት ላክ ለያዕቆብ እዘዝ እያለ ሲባል የነበረው ጸሎት ተፈጽሞ እኛም አይተናል፣ አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን አለ። መዝሙር 37 ቁጥር 39 ደግሞ ምን አለ? የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው። ከየት ነው? በመከራቸው ጊዜ መጠጊያቸው እርሱ ነው። የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው። ጥሩ። በመከራቸውም ጊዜ መጠጊያቸው እርሱ ነው። ጥሩ። ማለት ምን ልትል ነው? እኔ አይደለሁም የምለው፣ ቁጥር 40 ነው የሚለው። ይሄ ማለት እንዲህ ማለት ነው ይላል ቁጥር 40 እዛው ቁጥር 40 ማለት እግዚአብሔር ይረዳቸዋል ያድናቸዋልም፣ ከኃጢአተኞችም እጅ ያወጣቸዋል ያድናቸዋል፣ በእርሱ ታምነዋልና። መድኃኒታቸው ከየት ነው? ከእግዚአብሔር ዘንድ ነው። ምን ማለት ነው? እግዚአብሔር ያድናቸዋል ማለት ነው። ከእግዚአብሔር ዘንድ ነው ማለት ከእግዚአብሔር አጠገብ ተነስቶ የሚመጣ አለ ማለት ሳይሆን ራሱ እግዚአብሔር መድኃኒታቸው ነው ማለት ነው። መዝሙር 62:1 ነፍሴ ለእግዚአብሔር የምትገዛ አይደለችምን? መድኃኒቴ
ከእርሱ ዘንድ ናትና ከማን ዘንድ ከእግዚአብሔር ዘንድ ማለት አሁን ደግሞ እንደገና ትርጉም ማለት ቁጥር 2 ማንበብ ነው ማለትን ለማወቅ ቁጥር 2ን ማንበብ ብቻ እርሱ አምላኬ መድኃኒቴም ነውና መድኃኒቴ ከእግዚአብሔር ዘንድ ናት ማለት እርሱ አምላኬና መድኃኒቴ ነው ማለት ነው እንጂ ሁሉም ነገር ዘዳግም 6:4 ስር ነው። ስለዚህ ቲቶ ምዕራፍ 1 ቁጥር 3 ሐዋርያ ጳውሎስ እንዲህ ብሎ ጻፈ። በዘመኑም ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለኔ አደራ በተሰጠኝ ስብከት ቃሉን ገለጠ። መድኃኒታችን እግዚአብሔር እነ ዳዊት በብሉይ ኪዳን ዘመን የመድኃኒቴ አምላክ መድኃኒትን ስደድ እያሉ ሲል ስለዚህ ቲቶ ምዕራፍ 1 ቁጥር 3 ሐዋርያ ጳውሎስ እንዲህ ብሎ ጻፈ። በዘመኑም ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለኔ አደራ በተሰጠኝ ስብከት ቃሉን ገለጠ። መድኃኒታችን እግዚአብሔር እነ ዳዊት በብሉይ ኪዳን ዘመን የመድኃኒቴ አምላክ መድኃኒትን ስደድ እያሉ ሲል የነበሩት ምንድነው? ራስናና እርዳን ማለት ነው እንጂ ሌላ ላክልን ማለት አይደለም። ኢዮብም ይሄን ነገር ይናገራል። ኢዮብ 13:16 ላይ ዘንጉ ሰው በፊቱ አይገባምና እርሱ መድኃኒት ይሆንልኛል የሚለውን ንግግር ኢሳይያስ ደግሞ በ12ኛው ምዕራፍ ላይ ቁጥር 2 ላይ ምን ብሎታል? ኢሳይያስ 12 ቁጥር 2 እነሆ አምላኬ መድኃኒቴ ነው ጌታ እግዚአብሔር ኃይሌና ዝማሬ ነውና መድኃኒቴም ሆኗልና በእርሱ ታምኜ አልፈራም ትላለህ። ዳዊትም ሲዘምር በ118ኛው ምዕራፍ ቁጥር 21 ሰምተኸኛልና መድኃኒትም ሆነኸኛልና አመሰግንሃለሁ። ቁጥር 22 ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ሰምቶ መድኃኒት የሆነልኝ ይህቺ ከእግዚአብሔር ዘንድ ሆነች ምን እግዚአብሔር መድኃኒት መሆኑ ለዓይናችንም ድንቅ ናት። ስለዚህ መዝሙር 79:9 ምን ይላል? አምላካችንና መድኃኒታችን ሆይ እርዳን፣ ስለ ስምህ ክብር አቤቱ ታደገን፣ ስለ ስምህም ኃጢአታችንን አስተሰርይልን። አደራ እንዳትጠራጠሩ አለ። ደግሞ አንድ ጥቅስ ሰጠና ድንገት የመድኃኒቴ አምላክ መድኃኒት ስደድልን አምላኬ መድኃኒቴ ሲባል የሆነ አምላክም የሆነ እንደገና ደግሞ መድኃኒትም የሆነ የሚሰደድ ሊኖር ይችላል የሚላክ ሊኖር ይችላል ብላችሁ እንዳታስቡ አለና ኢሳይያስ 43 ቁጥር 11 ኢሳይያስ እንደውም እግዚአብሔር እርሱ እያለ መናገር ይችል ነበር። ግን እኔ ብሎ ራሱ በኢሳይያስ ቀጥታ እኔ እግዚአብሔር ነኝ የዘዳግም 6:4 ከእኔ ሌላም የሚያድን እኔ ቆይ አንድ አይበቃም? እኔ እግዚአብሔር ነኝ አይበቃም? እኔ ሲል እንደገና ያልሰማ ካለ እኔ እግዚአብሔር ነኝ ከእኔም ሌላ የሚያድን የለም። ተናግሬአለሁ፣ አድኜማለሁ፣ አሳይቼማለሁ። በእናንተ ዘንድ ባዕድ አምላክ እስከ አዲስ ኪዳን ድረስ ተድበስብሶ ነበር፣ አልተገለጠም። ያልታወቀ እስከ አዲስ ኪዳን ድረስ የቆየ የለም አለ ኢሳይያስ። በእናንተ ዘንድ ባዕድ አምላክ አልነበረም፣ ስለዚህ እናንተ ምስክሮቼ ናችሁ ይላል እግዚአብሔር፣ እኔም አምላክ ነኝ። ሐዋርያት ሥራ 11:12 ኢሳይያስ 43:11-12 ሁለቱን ስታገናኙ በጣም የሚገርም ብርሃን ነው የሚወጣው። እኔ እግዚአብሔር ነኝ ከእኔ ሌላ የሚያድን እኔ እግዚአብሔር ነኝ ከኔ ላይ የሚያድን እኔ እግዚአብሔር ነኝ ከኔ ሌላ የሚያድን። ሐዋርያት ሥራ ምዕራፍ 4 ቁጥር 12 ቀድም ግንበኞች የናቁት ብሎ ዳዊት በመዝሙሩ የተናገረውን አሁን ይሄን ጥቅስ ጠቅሰው ሐዋርያት ቀጥታ ሲናገሩ ተመልከቱ። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነ ይህ ድንጋይ ነው፣ መዳንም
በሌላ በማንም መዳንም በሌላ በማንም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። አቤት ዓለም እግዚአብሔር ጆሮዋን ይክፈትላት እንጂ በዚች ጥቅስ ብቻ እኮ በቃ ጸጥ ማድረግ ይቻላል። ቆይ ከሰማይ ለማ ስለዚህ አሁን መመዘኛው ምንድነው? አንደኛ ሰው ነህ ሆይ፣ ሁለተኛ ከሰማይ በታች ነህ ሆይ፣ ሶስተኛ መዳን ትፈልጋለህ ሆይ ከሆነ አለቀ። አንድ ስም ብቻ አለ። እየቀለድክ እድሜህን መፍጀት ካልፈለክ በስተቀር መዳን በሌላ በማንም ዛሬ ባንድ በትልቅ መጻፊያ ሰማይ ላይ እንጻፍ። ሰማይ ላይ ለምን መጸላችሁ ምን ጽፈው? ዓለም ሁሉ ቀና ሲል እግዚአብሔርን ሲያስብ ይሄን ጥቅስ እንዲያዩ ነው። መዳን በሌላ በማንም የለም። በእውነት ይው ካልበራ የት ጋር እንደሆነ መንገዱ አይታወቅም አይደለም። ካልበራ አሁን ጨለማ ቢሆን ለምሳሌ በዚህ ጋር መንገድ ይመስለኛል ከብዙ ነገር ጋር ነው የምጋጨው። ልክ ነው ካልበራ። ከበራ ግን ቤት ጋር መሄድ እንዳለብኝ ሁለት አይን እስካለኝ ድረስ ብርሃን እስካለ ድረስ ምንም ችግር የለም ማለት ምንድነው የፈለኩት መሰላችሁ? ሃይማኖት እኮ በጣም ምቹና ቀላል ሆኖ እንዲገባ ተደርጎ ነው የተቀመጠው። መቼ? ሲበራ። መዳን በሌላ በማንም ሊጠራ ይችላል፣ ችግር የለም ይጠራ፣ ግን አያድንም። ሊጠራ ይችላል፣ ግን ለሰው አይሆንም። ሊጠራ ይችላል፣ ግን አልተሰጠም። የተሰጠ ለሰው ለመዳን ከሰማይ በታች ላለ ሁሉ አንድ ስም ብቻ አለ፣ እርሱም ኢየሱስ ክርስቶስ ነው። ስለዚህ ቲቶ ምዕራፍ 2 ቁጥር 11 እናንብብ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን። የትኛውን አምላካችንን? ታላቁን አምላካችንንና መድኃኒታችንን፣ አባችንንና ወልዳችንን። ምንድነው እሱ? ታላቅ ነው። ኢየሱስ ታላቅ ከሆነ ሌላው ሁሉ ታናሽ ነው። ኢየሱስ ምን አይነት አምላክ ነው? ታላቅ አምላክ ነው። ኢየሱስ ምን አይነት መድኃኒት ነው? ታላቅ መድኃኒት ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ማ ያስተምረናል? ኢየሱስ ያስተምረናል። ማንን እንጠብቃለን? ኢየሱስ ክርስቶስን እንጠብቃለን። ማን ነው መድኃኒታችን? ኢየሱስ ክርስቶስ ነው መድኃኒታችን። ማን ነው አምላካችን? ኢየሱስ ክርስቶስ ነው አምላካችን። እንዴት ያለ አምላክ ነው? ታላቅ አምላክ ነው። ሉቃስ ወንጌል ምዕራፍ 6 ቁጥር 36 አባታችሁ ሩህሩህ እንደሆነ ሩህሩሆች ሁኑ። አባታችሁ ሩህሩህ እንደሆነ ሩህሩሆች ሁኑ። ይህን ጥቅስ ይዘን ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 2 እናነባለን። ቁጥር 2 እስከ 3 ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 2 እና 3 ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የርህራሄ አባት የመጽናናትም ሁሉ አምላክ
የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። መጀመሪያ አባታችሁ ምንድነው አለ? ሩህሩህ ነው አለ። ሉቃስ ወንጌል ምዕራፍ 6 ቁጥር 32 ላይ አባታችሁ ሩህሩህ እንደሆነ ሩህሩሆች ሁኑ አለ። እዚህ ጋር መጣና ምን አለ? የርህራሄ አባት። አያችሁ አሁን ቅድም የብርሃናት አባት ተብሎ ነበር። እዚህ ጋር ደግሞ የርህራሄ አባት ተባለ። የብርሃናት አባት ሲባል እሱን የሚመስል ሌላ ብርሃን ወልዷል ማለት ሳይሆን የብርሃን ምንጭ ነው ማለት ነው። ብርሃን ከሱ ይወጣል ማለት ነው። የብርሃን መገኛ ነው ማለት ነው። እዚህ ጋር ይሄንን አሁን ያልኩትን የበለጠ ግልጽ ያደርገዋል። ምን? የርህራሄ አባት፣ የመጽናናት አባት። መጽናናት የሚባል በሁለት እግሩ የሚሄድ፣ ርህራሄ የሚባል በሁለት እግሩ የሚሄድ እግዚአብሔር አልወለደም። ወልዷል። ግን የምን አባት ነው እግዚአብሔር? የርህራሄ አባት ነው። እሱ ምንድነው? ሩህሩህ ነው። የምን አባት ነው? የርህራሄ አባት ነው። ሁለቱንም ነው። ሩህሩህም ነው፣ የርህራሄም አባት ነው። ብርሃንም ነው፣ የብርሃናትም አባት ነው። ራሱ እሱ የኢየሱስ ክርስቶስ አባትም ነው፣ ኢየሱስ ክርስቶስም ነው። የርህራሄ አባት ብሏል መጽሐፉ አላለም? እሺ። ሩህሩህ ነው ብሏል አላለም? ጥሩ። እሺ። እግዚአብሔር ሩህሩህም ነው፣ እንደገና የርህራሄም አባት ነው። ልክ ነው? ልክ አይደለም? እግዚአብሔር ኢየሱስም ነው፣ የኢየሱስም አባት ነው። ዮሐንስ ወንጌል ምዕራፍ 8 ላይ ነው 8:44 እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ አላቸው ኢየሱስ ክርስቶስ ለአይሁዶች። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። እሺ አሁን ይሄ ዲያብሎስ ነው። ስንት ነው ዲያብሎስ? ምንድነው እሱ? የሐሰት አባት ነው። እንደገና ደግሞ ምንድነው? ሐሰተኛ ነው። የሐሰት አባት ልጁ ማን ነው? በጣም ጥሩ። እሺ የሐሰት አባት ማን ነው? ሐሰተኛ የሐሰትም አባት ነው አለ። ሐሰት አባቱ ማን ነው? ዲያብሎስ። ሐሰት ማን ነው? ዲያብሎስ። ሐሰተኛ ማን ነው? ዲያብሎስ። ስለዚህ ዲያብሎስ ሐሰትም ነው ሐሰተኛም ነው የሐሰትም አባት ነው እንጂ ሐሰት የሚባል ልጅ ወልዶ ሌላ ሐሰት የሚባል ልጅ የለም፣ ቤትም የለም። ምን ማለት ነው? ራሱ ሐሰት ነው። ሐሰት ከራሱ ይወጣል። እሱ ሐሰት ነው፣ የሐሰት አባት ነው። ከሱ ስለሚወጣ የዛ ከሱ የሚወጣው አባት ነው። ምንድነው ከሱ የሚወጣው? ሐሰት ነው። እግዚአብሔር እውነተኛ ነው የምትሉ ስንት ናቸው? በጣም ጥሩ። እሺ ከእግዚአብሔር ምን ይወጣል? ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ኢየሱስ ክርስቶስ ምን አለ? እኔ እውነት ነኝ። ስለዚህ ኢየሱስ እውነት እንደገና የእውነትም አባት ነው። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ክርስቶስ ምን አለ? ራሱ ነው። ቆይ ቅድም አላ